ሐኪሙ እባካችሁ አሳክሙኝ እያለ ይጣራል። ቪዲዮውን ተመልክተነው እንምጣ። ሰረማም እየተሰቃየው እገኛለሁ። ሰላም ኢትዮጵያውያን፣ ስሜ ዶክተር አስናቀው እባላለሁ። በሙያ ጠቅላላ ሐኪም ሲሆን የምሰራው ዱሬት ሆስፒታል ነው። በአጋጣሚኝ የህብረሰረሰር ካንሰር በእግሮቼ ሰንፈዋል። በዚህ ምክንያት ከቤት እያለሁ በዚህ ህመም በተለያዩ ሆስፒታሎች ስታከም ቆይቼ አሁን ግን ቅዱስ ጳውሎስ ሆስፒታል ሪፈራል ወደ ህንድ ሀገር እንድታከም ብሎ ጽፎልኛል። ይህን ወጪውን ደግሞ በእኔ አቅም ማድረግ ስለማልችል እናንተ እንድተባበሩ ስል በእግዚአብሔር ስም እጠይቃለሁ። የኢትዮጵያ ንግድ ባንክ 10,66,28,81,06 ለምታደርጉልኝ ትብብር በቅድሚያ ከእግዚአብሔር ስም አመሰግናለሁ። ዶክተር አስናቀው የህብለሰረሰር ካንሰር ወይም ደግሞ ስፓይናል ኮርድ ቱመር በሚባል ካንሰር እየተሰቃየ ያለ ወንድማችን ነው። በሀገር ውስጥ በተለያዩ ሆስፒታሎች ህክምና ሲያደርግ ቢቆይም ሊሻለው አልቻለም። በዚህም መሰረት የቅዱስ ጳውሎስ ሆስፒታል ውጭ ሀገር ሄዶ ቀዶ ህክምና እንዲሰራለት ይሄው የቦርድ አመራሮች ወስነዋል። የሚሰራበት ሆስፒታልም ድጋፍ እንዲደረግለት ይሄው ደብዳቤ ጽፏል። እንዲሁም ደግሞ የኤምአርአይ ውጤቱን ይሄው የምታዩት ነው። የስፓይናል ኮርድ ቱመር ወይም ደግሞ የህብለሰረሰር ካንሰር አለበት ይላል። ስለዚህ ውድ ኢትዮጵያውያን ወንድማችንን በተጠቀሰው አካውንት እያስገባን እርዳታ እናደርግለት ዘንድ በፈጣሪያችሁ ስም እንጠይቃችኋለን። እንደተለመደው ይህን ቪዲዮ ኮፒ ሊንክ፣ ሪፖስት እና ሼር እያደረጋችሁ ለደጋግ ኢትዮጵያውያን አድርሱልን። እናመሰግናለን።